አክሱም እንግዲህ ኤርለስት በጣም ኤርለስት ነው። ፎርምድ የሆነው ከ200 እስከ 1000 ቢፎር ከክርስቶስ ልደት በፊት ከ200 እስከ 1000 ዓመት እስከ 100 ዓመት ካሉ በፊት የነበረ አክሱም ስቴት ወዝ ፎርምድ የሆነው በዛን ሰዓት ነው። ኢትስ ፓወር ወዝ ሊሚትድ ቱ ሪሌቲቭ ስሞል ኤሪያ። እንግዲህ መጀመሪያ አካባቢ ላይ የአክሱም ተርተሪያል ወይም ግዛቱን ስናይ በጣም ሊሚትድ ኤሪያ ነበር። አክሱም ስቴት ዌር ፎርምድ ኢኒሺያሊ ኢትስ ፓወር ወዝ ሊሚትድ ቱ ሪሌቲቭ ስሞል ኤሪያ ኢን ዘ ታውን ኦፍ አክሱም። በተለይ አክሱም አካባቢ የነበሩ ናቸውና እነዚህን አካባቢ የነበሩ ናቸው የነበረ ነው እና ኢኒሺያሊ አክሱም ስቴት ኢዝ ቬሪ ሊሚትድ ነበር። however it expanding to large territory in all direction። ነገር ግን ወደ ተለያዩ ዳይሬክሽኖች ግዛቱን እያስፋፋ ሄዷል ነው። ለምንድን ነው እንዲያስፋፋ የሆነው ሲባል አንደኛ ቅድም እንደነገርኳችሁ the expansion and the development of state trade ነው ብያችኋለሁ መጀመሪያ እንዳየው ነው። ለአክሱም ስቴትም ላርጅ ተርተሪ ኢን ኦል ዳይሬክሽን በሁሉም አቅጣጫዎች ሰፊ ተርተሪ እንዲሆን ያደረገው ምንድነው ሲባል ደግሞ የመጀመሪያው በጣም ሰፊ እንትን ማለት ንግድ ስለነበር ነው። እንደገና ደግሞ አግሪካልቸር አሁን የአክሱም ሲቪላይዜሽን ይባላል። እሱን ስናይ በስፋት እናየዋለን እና የአክሱም ስቴት ዴቨሎፕ እንዲሆንና ላርጅ ተርተሪ እንዲዝ ያደረገው ነገር ምንድነው ሲባል ንግድና ፕላስ ዛ በተለይ የሬድስ ትሬድ አዶሊስ ትሬድ ፖርት ኦፍ አዶሊስ ላይ የሚያካሄደው የንግድ ልውውጥ ለአክሱም ስቴት ላርጅ ተርተሪ እንዲይዝ እና እንዲሁም ስቴቱ ሲቪላይዝድ እንዲሆን አድርጎታል ማለት ነውና ኢኒሺያሊ ዘ ተርተሪ ኦፍ አክሱም ኢዝ ቬሪ ሊሚትድ however በመጨረሻ ግን በጣም ወደ ብዙ ኤሪያዎች እየተስፋፋ እስከ ሳውዝ አረቢያ በነ ኪንግ ካሌብ ሰዓት እስከ ሳውዝ አረቢያ ድረስ ኤክስቴንድ አድርጎ ነበር። in the high አክሱም ተርተሪ ኤክስቴንድ ፍሮም ሬድ ሲ ኮስት በዛ በምስራቅ በኩል እስከ ሬድ ሲ ኮስት እስከ ቀይ ባህር ጠረፍ ድረስ ይሄር ነበር ነው። በዌስተርን በኩል ደግሞ እስከ ኢትዮጵያን ፕላቱ ኦቨርሉኪንግ ኦፍ ቫስት ናይል ቫሊን በመያዝ ይሄን ናይል ሸለቆን በመያዝ እስከዛ ድረስ እስከ ኢትዮጵያን ፕላቱ ማለት ኢን ዘ ዌስት ማለት ነው። እስከ ናይል ቫሊ ድረስ ናይል ሸለቆ ድረስ ኤክስቴንድ ያደርጋል። ኢን ዘ ኖርዘርን ደግሞ ኮርነር ኦፍ ኤርትራ እስከ ኤርትራን አጠቃሉ ማለት ነው። ኤርትራን አጠቃሉ እና ሳውዝ ኖርዘርን ፓርት ኦፍ ሸዋ ሳውዝ አስ ኢን ዘ ኖርዘርን ፓርት ኦፍ ሸዋ እስከ ሰሜን ሸዋ ድረስ ያጠቃለለ ነበር ይሄ የአክሱም ተርተሪ የሚባለውና ኢኒሺያሊ ዘ ተርተሪ ኦፍ አክሱም ኢዝ ቬሪ ሊሚትድ however through gradual process they expand in all directions. Why the territory of Aksum is expand or gradually increase? because ምንድነው ሲባል የመጀመሪያው ነገር ትሬድ መጀመሩ ነው። ሁለተኛው ነገር ደግሞ አግሪካልቸር መኖሩ የአክሱም በተለይ ትሬድ ማደጉ ለአክሱም ተርተሪያል ኤክስፓንሽን ወሳኝ ነገር ነው ማለት ነው። አኮርዲንግ ቱ እንግዲህ there are so many types of sources regarding with the Aksumite state and civilization። ስለ አክሱሚት ስቴት እና ሲቪላይዜሽን ብዙ አይነት ሶርሶች አሉ። እንደሚታወቀው ታሪክን ለማጥናት ሶርስን ያስፈልጋል ስለተባለ የአክሱምን ታሪክ ለማጥናት ብዙ አይነት ሶርሶች አሉ። የመጀመሪያው ሶርስ ፐርፐሪያን ኦፍ ኤርትራያንሲ ይባላል። ፐርፐሪያን ኦፍ ኤርትራያንሲ አዶሊስ was the western coast of Red Sea was the major port of Aksum። ፐርፐሪያን ኦፍ ኤርትራያንሲ የሚባለው ኤርትራያን ባህር አካባቢ የሚገኝ የተገኘ ማስረጃ ሲሆን ይህ ማስረጃ ጸሐፊው ማን እንደሆነ አይታወቅም። the writers is not known the purpose of Eritrean Sea but it contains or it tells that or it predicts that the main source of or the main ports of Aksum is ስለ አዶሊስ ናት ብሎ ይናገራል። ያ ማለት አክሱሞች አዶሊስ እንደሚጠቀሙ ሬድሲን እንደሚጠቀሙ አዶሊስ እና ሬድሲን ጠረፍ አካባቢ እንደ ሜጀር ፖርት አድርገው እንደሚጠቀሙ ፐርፐስ ኦፍ ኤርትራያን ሲ what is the ancient port of Aksum ሲባል ancient port of Aksum ማለት አዶሊስ ናት አይደለ? ይህን ታሪክ የታገኘ ነው ሲባል ፐርፐሪያን ኦፍ ኤርትራያን ሲ ይናገራል ማለት ነው። ስለዚህ ፐርፐስ ኦፍ ኤርትራያን ሲ በዋናነት የሚናገረው ምንድነው ማለት ነው? about አዶሊስ the ancient port of Aksum ነው ይናገራል ማለት ነው። ሌላኛው the document also mention port of Eden። ይህ ዶክመንት አሁን ምን ሜንሽን ያደርጋል? ይህ ፐርፐር ኦፍ ኤርትራያን ሲ not only አዶሊስ the ancient port of Aksum but also the port of Eden ዛይላ
ማሎ ወይም በርበራ ማለት ነው። ኢንዲያን ኦሽን፣ ባናዲር ኮስት ላይክ ሰርቤን፣ ሞቃዲሾ ማለት ነው። ኒኮም፣ ብራባ፣ ሜሪካ የመሳሰሉት እነዚህን አካባቢዎች ሁሉ በተለይ ጠረፋማ አካባቢና ይሄ ፐርፐሪያን ኦፍ ኤርትራያን ሲ የሚጠቅሰው በአብዛኛው ይዞታው ምንድነው? ስለምንድነው ማስረጃ የሚሆንልን? ስለ ወደቦች ነው። እነዚህ ወደቦች እነ ኤደን፣ ባህር ሰላጤ፣ ማሎ፣ ሞቃዲሾ ምናምን የመሳሰሉት እነዚህን ኢንክሉዲንግ ኔካ እና ሞቃዲሾ የመሳሰሉትን ይይዝልናል ማለት ነው። እዚህ ጋር የምትይዙልኝ ነገር ምንድነው? ዋን ሶርስ ኦፍ አክሱም ስቴት ኢዝ ፐርፐረን ኦፍ ኤርትራያን ሲ። ይሄ ፐርፐለስ ኦፍ ኤርትራያን ሲ ምን ያጠናል ሲባል አዶሊስ ancient port of or the major port of Aksum, and it also mentioned several types of ports like ዛይላ፣ ማሊዮ፣ በርበራ፣ ኢንዲያን ኦሽን የመሳሰሉትን ይይዝልናል ማለት ነው። ከዛ ባለፈ ዘ ሜጀር አይተም ኦፍ ኤክስፖርት ኦፍ አክሱሚት እንግዲህ አክሱሞች ኤክስተርናል ሪሌሽን ያደርጋሉ። አክሱሞች ኤክስተርናል ሪሌሽን ሲያደርጉ ዜር አር ሶ መኒ ኤክስፖርት ኤንድ ኦልሶ ኢምፖርት አይተምስ። ኢምፖርትም ኤክስፖርትም አይተም አላቸው ማለት ነው። ኢምፖርትም ኤክስፖርትም አይተም አላቸው ማለት ነው። ኢምፖርትም ኤክስፖርትም አይተም አላቸው። ዋት አር ዘ አይተም ኦፍ ኤክስፖርት ኦፍ አክሱም ስቴት ሲባል የመጀመሪያው ናቹራል ፕሮዳክት ላይክ አይቦሪ፣ ኤሜራልድ፣ ሰም ስፔሸስ ላይክ ጊንገር ማለት ይሄ ምንድነው? ጊንገር የሚባል በርበሬ አካባቢ ላይ የሚደረግ ቅመማ ቅመም ነው። ሳሺያ፣ ሲኒማ፣ ጎልድ ምናምን የመሳሰሉ እነዚህ ናቹራል ፕሮዳክቶችን ወደ ውጭ ኤክስፖርት ያደርጋሉ አክሱሞች ማለት ነው። እነዚህ አኒማል ፕሮዳክቱ ራይኖሰርስ ሆርንስ የመሳሰሉት ሂፖታመስ፣ ሂንድስ፣ ቶርቶይስ የመሳሰሉትን ወደ ውጭ ኤክስፖርት ያደርጋሉ ማለት ነው። እነማን? እነ አክሱሞች ኤክስፖርት ያደርጋሉ። ኢንተርን ማኑፋክቸሪንግ ፕሮዳክት ላይ ገረመንት፣ ቴክስታይል ፍሮም ኢጂፕሽያን፣ ኢንዲያን፣ ሮማን ኢምፓየር፣ ፐርሺያ፣ ግላስዌር፣ ጆለሪ እነዚህን የመሳሰሉት ደግሞ ኢምፖርት ያደርጋሉ። ሶ አክሱም ስቴት ሃቭ ኤክስተርናል ኤንድ ኢንተርናል ሪሌሽን። ዊዝን ኤክስተርናል ሪሌሽን አክሱም ሃቭ ዜሮ ኢምፖርታንት ኤክስፖርት አይተም። ዘ ኤክስፖርት አይተም ኦፍ አክሱም ስቴት ዋዝ ዚ ናቹራል ፕሮዳክት ላይክ አይቦሪ፣ ማይሪ ሰች ታይፕስ ኦፍ items export from Aksum to other part of the world. In turn, the Aksum state imports so many products, especially manufacturing products, from external part of the world, especially in the Mediterranean world, like Roman Empire, Egyptian, Indian እና Persian ከመሳሰሉት ሀገሮች እነዚህን አይነት ማኑፋክቸሪንግ ፕሮዳክቶችን ምን ያደርጋል ማለት ነው? ኢምፖርት ያደርጋል ማለት ነው። አክሱም ኪንግ ሃድ ኤክስተንሲቭሊ ኮንታክት ዊዝ አውትሳይድ ወርልድ ኖቴብሊ ኢን ሳውዝ አረቢያ ሊዲንግ ቱ ኤክስቼንጅ ኦፍ አይዲያ ማቴሪያልስ ስፒሪቹዋል ካልቸርስ። የአክሱም ንጉሶች በተለይ ከአውትሳይድ ኦፍ ወርልድ ጋር ግንኙነት ነበራቸው። ከዚህም ውስጥ በዋናነት ሳውዝ አረቢያ ነበር። ከሳውዝ አረቢያ ጋር ግንኙነት ነበራቸው። ከሳውዝ አረቢያዎች ጋር አክሱሞች የአይዲያ ኤክስቼንጅ ኦፍ አይዲያ፣ የማቴሪያልስ ስፒሪቹዋል ካልቸርስ ያ ማለት የእምነት ባህሎችን መሰረት ነገሮችን ምን ያሉሉ ነበር ነው ኤክስቼንጅ ይደራረጉ ነበር። ኮንታክት ነበራቸው ነው። በተለይ በነ ኪንግ ካሌብ ሰዓት እንደምናስታውሰው አክሱሞች ከማን ጋር ሪሌሽን ነበራቸው? ከሳውዝ አረቢያ ድረስ ሄደው ተርተሪ ግዛታቸውን አስፋፍተው ነበር ነው እና አውትሳይድ ኦፍ ወርልድ ድረስ ኮንታክት ነበራቸው ነው። ሰምታይም ሰች ኮንታክት ኢንቮልቭ ዘ ኮንፍሊክት ኢን ዘ ቱ ሪጅንስ እና የአክሱም ንግስቶች ከነዚህ ከሳውዝ አረቢያ ጋር ሪሌሽን አድርገው ነበረ። በዚህም ምክንያት ሪሌሽን በማድረጋቸው የተነሳ ኮንፍሊክት ነበር። ዜር ኢዝ ዘ ኮንፍሊክት ቢትዊን ዚ ሳውዝ አረቢያ ኤንድ ዘ አክሱሚት ኪንግ። በአክሱሚት ኪንግ እና በሳውዝ አረቢያ መካከል ምን ነበር ነው ዜር ኢዝ ኮንፍሊክት ነበር። ዋንስ ሰች ኖን ሪካርድ ኮንፍሊክት ቢትዊን ዘ ኤሪያ ቦት ሳይድስ ቱክስ ፕሌስ አራውንድ 200 አሚኖ ዶሚኒን አካባቢ እኒህ አይነት ኮንፍሊክት ነበር ነው። አኮርዲንግ ፒፕልስ ኢን ሳውዝ አረቢያን ፔንሱላ ፕሬዘንት ዳይ የመን ሃድ ዲፊካልት ዲፌንድ ዘምሰልፍ አጌንስት ዘ አርሚ ኦፍ ዘ አክሱሚት ኪንግ ጋንዳርታ ይባላል። የአክሱሚት ኪንግ ሚሊታሪ ወይም ወታደሮቹ ጋንዳርታ ይባሉ ነበር እና ይህ አይነት ኮንፍሊክት ሲጀመር የአክሱም ንጉሶች ጦራቸውን አዝምተው ወደ ሳውዝ አረቢያ ነው የዘመቱት ነው የሚለው። ሳውዝ አረቢያ ከደረሱ በኋላ የመን አካባቢ ያሉ እንትኖቹ በጣም ዲፊካልቱ ዲፌንድ ስላደረጋቸው እስከ ሳውዝ አረቢያ ድረስ ያለው በአክሱሚት ቁጥጥር ነበርና በጣም የአክሱም ስፋት እየገዘፈ መጣ። ላርጅስት ቴሪቶሪ ኢን ዘ ፓርት ኦፍ ዘ ወርልድ ካለም
ካሉ ሌሎች ክፍሎች ውስጥ በጣም ሰፊ ግዛት እየሆነ መጣ ነው ማለት አክሱም ስቴት ማለት ነው። አክሱም ስቴት እንግዲህ በጣም እንደዚህ ግዙፍና የውጭ ሀገራትን እስከ ሳውዝ አረቢያ ድረስ ተርተሪ ኮንትሮል እንዲያደርግ ያደረገው ነገር እንዲሁ ከዓለም ከነ ባዛንታይን ኤምፓየር ከነ ሮማን ኤምፓየር ላርጀስት ስቴት እና ላርጀስት ሲቪላይዜሽን እንዲሆን ያደረገው ምንድን ነው ሲባል ዜሪዝ ግሮዝ ኦፍ በተለይ አዱሊስ ትሬድ ነው። አዱሊስ ትሬድ እና ሬድ ሲ ትሬድ ዘ ሜጀር ዴቨሎፕመንት ኤንድ ዘ ተርተሪያል ኤክስፓንሽንስ ኦፍ አክሱም አክሱሞች እንዲያድጉ በኢኮኖሚያቸው እንዲበለጽጉና ተርተሪያል ኤክስፓንሽናቸው ወደ ተለያዩ ሀገሮች እንዲስፋፋ ያደረገው ምንድን ነው ማለት ነው? ዜሪዝ አዱሊስ ትሬድ ማለት ነው። እና ኮንፍሊክት ሲሰራ በዚህ በኮንታክታቸው ኮንፍሊክት ሲነሳ የአክሱም ንጉሶች ዘመቻቸውን ያደረጉ ወዴት ነው ማለት ነው? እስከ ሳውዝ አረቢያ ድረስ ሄደው በማሸነፍ ያን አካባቢ ሁሉ ተቆጣጥሮት ነበር ነው። ፍሮም 3 to 7 century አክሱም ኪንግ ላይክ ኤፍለስ ኤንዲፒስ ወይዜፓ ኢዛና ኦሳነስ the second etc means different kind of coin in gold silver bronze both overseas and local transaction ያደርጉ ነበር ነው። እነዚህን ወርቅ የመሳሰሉ ብሮንዝ ሲልቨር እና የሌሎችን የመሳሰሉትን ሁሉ ዜሪዝ ሎካል ትራንዛክሽን ነበራቸው። ኦቨርሲ ማለት የባህር ትራንዛክሽን እና ሎካል ትራንዛክሽን ነበራቸው። ያ ማለት አክሱም ሀብ ኢንተርናል ኤንድ ኤክስተርናል ትሬድ ቅድም እንደነገርኳችሁ አክሱሞች ኢንተርናልም ትሬድ አላቸው፣ ኤክስተርናልም ትሬድ አላቸው። ኤክስተርናል ትሬዱን ስናይ ኤክስተርናል ፓርት ኦፍ ዘ ወርልድ ፍሮም ፐርሺያ ሮማንስ ኤንድ አዘር ፓርት ኦፍ ዘ ወርልድ ኢንክሉዲንግ ሳውዝ አረቢያ ማለት ነው። ሳውዝ አረቢያ እንደገና ደግሞ ኢንተርናሉን ስናይ ደግሞ አራውንድ ቤንሻንጉል ጉሙዝ አካባቢ ጎልድ በመለዋወጥ የአክሱም ንጉሶች በጣም ትልቅ እንትን አድርገዋል። አክሱም was one of the fourth greatest power in the world በተለይ አክሱም ሲቪላይዜሽን ጋር ነው እዚህ ጋር የምናወራው። በዓለም አራተኛ ደረጃ እንግዲህ ሀገራችን ኢትዮጵያን በዛን ሰዓት ብንስላት ከዓለም አራተኛ የሆነችበት ነው ማለት ነው። ሮማን ኢምፓየር፣ ፐርሺያ እና ቻይና እና ባዛንታይን እነዚህ ከነዚህ ለጥቆ አክሱም is the fourth greatest power in the world why because ለምንድን ነው ሲባል there was a major naval and trading power of the Red Sea region ለምንድን ነው አክሱም ከነዚህ በአራተኛ the most powerful state እንዲሆን ያደረገው ነገር ምንድን ነው ሲባል there is the powerful trade of አዱሊስ and ሬድ ሲ በሬድ ሲ እና በፖርት ኦፍ አዱሊስ ላይ የሚያካሄደው የንግድ ልውውጥ ለአክሱም ኢኮኖሚ መገንባትና አክሱም ከዓለም አራተኛ እንዲሆን ያደረገው there is trade ማለት ነው። what types of trade ምን አይነት ትሬድ ነው? በአክሱም ማን ነው በሬድ ሲ እና በፖርት ኦፍ አዱሊስ ላይ የሚያካሄደው ትሬድ አክሱምን በጣም ፓወርፉል ስቴት እንዲሆን አድርጎታል ማለት ነው። ሌላው አክሱም ሽፕስ ዌር ሜን ሚንስ ኦፍ ትራንስፖርቲንግ ጉድ የአክሱም መርከቦች ወይም የአክሱም ሽፕ ማለት መርከብ ነው። የአክሱም ሽፖች ብዙ ትራንስፖርቲንግ ጉድስ ዘ ሜን ሚንስ ኦፍ ትራንስፖርቲንግ ጉድስ አያችሁት አይደለ? ትራንስፖርት ጉድስ ያደርጉ ነበረ። የአክሱሚት ሽፖች ሜን ሚንስ ኦፍ ትራንስፖርቲንግ ጉድስ በጣም ወሳኝ የሚያመላልሱ የአክሱም የበዛን ሰዓት መርከቦች ሁሉ እንደነበሯቸው ነው የሚያሳየው። በጣም ሪቾች እንደነበሩና በዓለም አራተኛ ደረጃ ላይ እንደተሰለፉ ለዚህም ምክንያቱ ምንድን ነው ሲባል there is trading power of Red Sea region and the trade the major factor for the most powerful እንዲሆን ያደረገው አክሱም ማን ነው ማለት ነው? ንግድ ነው። በት እዚህ ጋር ግን የምንይዘው ነገር ዋታር ዘ ሜጀር ዴቨሎፕመንት ኦፍ አክሱም ሲቪላይዝ ያደርገዋል አይደለ? ለአክሱም ሲቪላይዜሽን ዋና ምንጩ ምንድነው ሲባል ዜሪ ሰዲመንታሪ አግሪካልቸር ዘ ሬዝ ኦፍ አክሱም አክሱም ሬዝ እንዲያደርገው ነገር ምንድነው ሲባል ሰዲመንታሪ አግሪካልቸር ነው። ግብርና በስፋት ስለነበር በተለይ ሰሜኑ ክፍል የምታወቀው ደግሞ በግብርና ስለሆነ ግብርና ለአክሱም ስቴትና ሲቪላይዜሽን እንዲነሳ አድርጓል። ከዛ ባለፈ ደግሞ በጣም ዴቨሎፕ እንዲሆንና በዓለም ተወዳዳሪ እንዲሆን አክሱም ስቴት ያደረገው ነገር ምንድነው ሲባል ትሬድ ነው ማለት ነው። አክሱም had large fleet of ship which not only trade but also zero cross red sea ያ ማለት ብዙ መርከቦች ነበሯቸው። ለንግድ ብቻም ሳይሆን ለጦርነት የሚጠቀሟቸው ሬድ ሲን እስከ ማቋረጥ ድረስ የሚደርሱ መርከቦች ነበሯቸው። ይህ ማለት አክሱሞች ምን ያህል በባህር በር እንዲሁ በጦር ምን ያህል ዝግጅት እንደነበራቸውና የተሻለ እንቅስቃሴ እንደነበራቸው ነው የሚያሳየው። ካሌብ ኤክስፓንድ ኦቨርሲ ተሪቶሪ ኦፍ አክሱም ቢዮንድ ዘ ሃይመር ኤንድ ሳባ በት ዘ ሎካል ፕሪንስ ዱሃ ወዝ ኮንቨርትድ ቱ ጁዲዝም ማርችቱ ዛፋር ነገረኛ ኤንድ ኪልድ መኒ ክርስቲያንስ ያ ማለት ካሌብ ኤክስፓንድ አድርጓል ተሪቶሪው። ኪንግ ካሌብ የሚባለው በጣም ትልቅ ሰው ነው። ኪንግ ካሌብ እስከ ሳውዝ አረቢያ ድረስ በመስደድ የአክሱምን ግዛት ያስፋፋ ነውና ቢዮንድ ሃይመር ኤንድ ሳባ እዛ ድረስ በመሄድ ነው። በት ዘ ሎካል ፕሪንስ ኤክስፓንድ ኦቨርሲ ያ ማለት የንግድ እንቅስቃሴውን በጣም በብዙ አስፋፍቶታል ነው የሚለው።
እሱን መያዝ በደንብ ያስፈልጋል ማለት ነው። በት ዘ ሎካል ፕሪንስ ዱሁ ወዝ ኮንቨርት ቱ ጁዲዝም በዛን ሰዓት የይሁዳ እንትንም እንደመጣ ነው። ማርችድ ቱ ዙፋን ነገራ ኪልድ መኒ ክርስቲያንስ እነዚህ ደግሞ ክርስቲያኖችን እንደገደለ እዚህ ጋር ማስረጃ አለው ማለት ነው። ከዛ ባለፈ ባዛንታይን ጆስትኒያን የሚባሉ ፕሮቫይድ ካሌብ ዘ ነምበር ኦፍ ሺፕስ ኤንድ ትራንስፖርት ከውጭ ጋር ግንኙነት ነበራቸው ብያቸዋለሁ። አክሱሞች ከውጭ ጋር ከባዛንታይንና ከሮማን ኤምፓየሮች ጋር ግንኙነት ነበራቸው እና ባዛንታይኖች ለነ ካሌብ ብዙ አይነት መርከቦችን እንዲሁ ሌሎ ብዙ አይነት መሳሪያዎችን ያቀብሏቸው ነበረ። ኢንተርናል ኤክስተርናል ሪሌሽን ነበራቸው። ዱሃኖስ ወዝ ዲፊትድ ኤንድ ካሌብ አፖይንትድ አብርሃዝ ገቨርነር ኦፍ አረቢያ። ይሄ ምንድነው ኮንፍሊክት ነበርና ባዛንታይን የሚባሉት ኢስተርን ባዛንታይን ይባላሉ። ኢስተርን ባዛንታይኖች ደግሞ ምንድናቸው? ክርስቲያኖች ስለነበሩና ለነ ንጉስ ካሌብ ይረዷቸው ነበር። በተለይ በሳውዝ አረቢያ ባደረጉት ዘመቻ ያግዟቸው ነበረ። በመሳሪያም በሽብም በመርከብ ያግዟቸው ነበር። ቀይ ባህርን የሚያቋርጡበት ማለት ነው። መርከብ ይሰጧቸው ነበረ። መርከብ ያግዟቸዋል፣ መሳሪያ ያግዟቸዋል። በዚህም አማካኝነት ካሌብ ብዙ ቦታዎችን ተቆጣጥሮ እስከ አረቢያ ድረስ ተቆጣጥሮ አረቢያ ላይ አብርሃም የሚባል ሰውዬ ገቨርነር ኦፍ አረቢያ ብሎ ተክቶታል ነው የሚለውና እነዚህን ነገሮች በደንብ መያዝ ያስፈልጋል። በመጨረሻ የአክሱም ንጉስ ካሌብ በማን ነው? በሱ ልጅ ገብረ መስቀል በሚባል አጼ ገብረ መስቀል ማለት ነው። በእነ አጼ ገብረ መስቀል ሰዓት እንደዛው አክሱምን በጣም ትልቅ ስቴጅ የደረሰበት ነው። አክሱም ቴት ቢጋን ቱ ዲክላይን ሲንስ ላስት 7 ሴንቸሪ ቢኮዝ ኢንተርናል ኤንድ ኤክስተርናል ቻሌንጅ። አሁን እንግዲህ አክሱም መውደቂያው ላይ ነው እየደረስን ያለን። መጀመሪያ ይሄን ከማየታችን በፊት ዋት አር ዘ ሜጀር ፋክተር ዘ ሬዝ ኦፍ አክሱም ሲቪላይዜሽን ኤንድ አክሱም ስቴት። አክሱም ሲቪላይዝድ ነበሩ፣ አክሱም ሲቪላይዜሽን ነበሩ። ግን እዚህ ጋር አላነሳው። ለአክሱም ስቴት መነሻ ምንድን ነው ሲባል በታሪክ ውስጥ እንደምታውቁት ለአክሱም ስቴት መነሻ ግብርና ነው። ግብርና ነው። ዘ ሜጀር ፋክተር ፎር ዘ ሬዝ ኦፍ አክሱም ስቴት ኢዝ ሴዲመንታሪ አግሪካልቸር በት ዘ ሜጀር ፋንዳሜንታል ፎር ዘ ዴቨሎፕመንት ኦፍ አክሱም ስቴት ኤንድ አክሱም ሲቪላይዜሽን አክሱም ሲቪላይዝ እንዲሆንና በዓለም አራተኛ ነው ብለናል አይደል? እሱ እንዲሆን ያደረገው ደግሞ ምንድን ነው ሲባል አዶሊስ ትሬድ ነው። አዶሊስ ትሬድ ነው እና አክሱሞች ክርስትናን እስከተቀበሉት ድረስ የራሳቸውን ሃይማኖት ነበራቸው። ይህ ሃይማኖታቸው የጣዖት እምነት ነበረ። በመጨረሻ በንጉስ ኢዛና ዘመን ክርስትና ሲገባ ክርስትናን ተቀብለዋል። ክርስትና ከመግባቱ በፊት ግን አክሱም ውስጥ ምንድን ነበር ነው? ምን ነበር? ትራዲሽናል ሪሊጂየስ ነበር የሚያምኑ የባህር እንደው የጨረቃ ምናምን የሚሉት ትራዲሽናል እምነቶች ነበሯቸው። አክሱሞችን ኢኮኖሚያቸውን ስናየው በአብዛኛው ግብርናም አለ፣ ነጋዴም አለ፣ ሃንድ ክራፍት የእጅ ጥበበኛም አለ። ኢኮኖሚያቸው በዋናነት በግብርናና በንግድ ላይ ነበር። ለአክሱም ስቴት መነሻ ማን ነው አልኳችሁ? ግብርና ነው። እንዲያድጉና በዓለም ላይ በጣም ፓወርፉል ስቴት እንዲያደርጋቸው ያደረጋቸው ነገር ደግሞ ምንድነው ብያችኋለሁ? ትሬድ ነው። ከዛ ባለፈ ኢኮኖሚያቸው ግን ማህበረሰቡ በምን ዘ ኢኮኖሚ ኦፍ ሶሳይቲ ስናይ በሃንድ ክራፍትም አለ፣ ግብርና እንደነገርኳችሁ ንግድ ሁሉ ያጠቃላል ማለት ነው። ሃይማኖታቸውን ስነግራችሁ ደግሞ አክሱሞች ክርስትና ከመቀበላቸው በፊት ምን ይከተሉ ነበር ነው? ትራዲሽናል ሪሊጂየስ አምላኪዎች ነበሩ ነው። በመጨረሻ በሐዋርያው ፊልጶስ ይባላል አክሱም አካባቢ መጥቶ የነበረ ሐዋርያው ፊልጶስ ይባላል። እንደገና ደግሞ እነ ንጉስ ጃንደርባው እስከ እዛ አሌክሳንድሪያ ግብጽ ድረስ በመሄድ ማለት ኢየሩሳሌም ድረስ በመሄድ ለመሳለም ከዛ ክርስትናን አምጥተዋል። በመጨረሻ 5ኛው ሴንቸሪ አካባቢ አክሱም ላይ በመድረስ እነዚህ ናይን ሳይንቶች እንደነገርኳችሁ ብዙ ስራዎችን ሰርተዋል ማለት ነው። ከእምነት አንጻር ስናየው እንደዛ ነው። በፖለቲካ ሁኔታ ስናየው የአክሱም ፖለቲካ በጣም ጠንካሮች እንደነበሩና በተለይ ኤክስተርናልም ኢንተርናልም ሪሌሽን እንደነበራቸው። ኢንተርናሽናል ሪሌሽን ስናይ ከደቡብ ኢትዮጵያ ክፍል ቤኒሻንጉል ጉሙዝ አካባቢ የወርቅ ሪሌሽን እንደነበራቸው፣ ከኢትዮጵያ ውጭ ስንሄድ ደግሞ ከሜዲትራኒያን ወርልድ ዓለም ጋር በተለይ ኢምፖርት አላቸው። የራሳቸው ኢምፖርት ቅድም እንዳየነው ኤክስፖርትም አላቸው ማለት ነውና አክሱሞች እንዲህ አይነት ነገር ነበርና በዛን ሰዓት አክሱሞች አሁን ካለንበት ሀገራችን ኢትዮጵያ ስናይ አክሱም ቬሪ ፓወርፉል ኤንድ ሲቪላይዝድ ነበሩ። አክሱም ሲቪላይዜሽን ነው የሚባለው። እንደውም የአክሱም ስልጣኔ አክሱሞች በጣም ሰልጥነው ነበር። አክሱሞች በስልጣኔያቸው ካበረከቱት ውስጥ የአክሱም ሐውልቶች አሉ። የተለያዩ ሐውልቶችን ገንብተዋል። ብዙ ነገሮችን አድርገዋል ለኢትዮጵያውያን። በተለይ አሁን ያለው የአክሱም ሐውልት የሚባለው በዛን ዘመን የተሰራ ነው የሚባለው እና ሐውልቶች የመሳሰሉት ሐውልቶችን ኦብሊስክ ማለት ነው። እንደገና ደግሞ ብዙ የድንጋይ ጽሑፎችን እና ከዛም ባለፈ ብዙ አይነት ታሪኮችን አስቀምጠዋል አክሱሞች ማለት ነው። እና
በተለይ ለአክሱም ሬዝ እንዲያደርግና አክሱም ዘ ሞስት ፓወርፉል ስቴት መጀመሪያ እንደነገርኳችሁ ምንድነው ብያችኋለሁ? አዶሊስ ነው። በመጨረሻ ግን አክሱም መውደቅ አይቀርምና እየወደቀ መጣ። ለአክሱም መውደቅ ዋና ምክንያቱ ምንድን ነው ሲባል ዜር ኢዝ ኢንተርናል ኤንድ ኤክስተርናል ኮዝ። ለአክሱም መውደቅ ወሳኝ ምክንያቱ የሚባለው ግን ማነው? ኤክስተርናል ኮዝ ነው። ለምንድን ነው ሲባል የአክሱም ጉሮሯ የነበረችው አዶሊስ ፖርት አረቦች በመነሳታቸው በአረቦች እጅ መውደቋ ዘ ዲክላይን ኦፍ አክሱም። ከዛ ባለፈ ዜሪዝ ኤክስተርናል ማን ነው ዜሪዝ ናቹራል ፋክተር ዋን ሜን ፋክተር ፎር ዘ ዲክላይን ኦፍ አክሱም ላይክ ኤንቫይሮንመንታል ዲግራዴሽን ዲክላይን ኦፍ አግሪካልቸራል ፕሮዳክቲቪቲ ፕሌጂ ፍሬስትሬሽን ስታርት ዊክን። እነዚህ አካባቢ ነገሮች መውደቃቸው የአካባቢ ዲግራዴሽን ዲክላይን ኦፍ አግሪካልቸራል ፕሮዳክቲቪቲ ዞስ አር ዘ ሜጀር አዲሽናል ፋክተር ፎር ዘ ዲክላይን ኦፍ አክሱም። አክሱም ለመውደቅ ዋና ምክንያቶች ናቸው። እናንተ የምትይዙልኝ ነገር አክሱም መውደቅ በሁለት ምክንያቶች ነው፣ ኤክስተርናል እና ኢንተርናል። ኤክስተርናል የምንለው አዶሊስ በአረቦች እጅ መውደቋ እና በአረቦች ተጽዕኖ ምክንያት አክሱም እንዲወድቅ ሆኗል ማለት ነው። ይሄ ሜን ፋክተር ዲክላይን ኦፍ አክሱም እንለዋለን። ከዚህ በተጨማሪ ኢንተርናል ደግሞ ምንለዋለን። ኢንተርናል የምንለው ደግሞ ዘ ሬዝ ኦፍ እነዚህ ባጃ እና አገው ፒፕልስ መነሳታቸው አሁንም አናዘር ኢንተርናል ፋክተር ፎር ዘ ዲክላይን ኦፍ አክሱም እንዲወድቅ አድርገውታል ማለት ነው። with the destruction of Port of Adolis by Arab around 702 the international lifeline of state was cut. Ancient Port of Adolis በአረቦች ዲስትራክት ስትሆንና ስትያዝ የዓለም አቀፍ ትስስሩ ያ ማለት የአክሱም ዓለም አቀፍ ትስስሩ ምን ሆነ ማለት ነው ከተደረገ። በዚህ ምክንያት አክሱም እንዲወድቅ ሆኗል ማለት ነው። The whole network of Aksum international trade came to under the control, rise and expanding of Arab ሙስሊሞች በ702 አካባቢ አረቦች በጣም ብዙ አካባቢዎችን እየተቆጣጠሩ ነበር እና በዚህም አንዷ የነበረችው አዶሊስ ፖርት ኦፍ አዶሊስ somewhere found in the northern ኤርትራ አካባቢ የምትገኝ አዶሊስ ስትሆን እቺ አዶሊስ በአክሱሞች እጅ መውደቋ የአክሱሞች ጉሮሮ እንዲዘጋ ሆኗል። በዚህም አማካኝነት አክሱም ኤንድ አክሱም ሲቪላይዜሽን ኢዝ ዲክላይን እንዲሆን ሆነዋል ነው። ከዛ ባለፈ አክሱም ዲክላይን ኢኮኖሚካሊ በዚህ ምክንያት ፖርት ኦፍ አዶሊስ በመያዟና በመውደሟ ምክንያት አክሱም በኢኮኖሚያቸው ምን ሆነዋል ማለት ነው ወድቀዋል። ኢኮኖሚያዊ ውድቀት አጋጥሟቸዋል። ዜር ኢዝ ናቹራል ሪዝንስ ቱ ዲክላይን ኢትስ ፖለቲካል በፖለቲካ በሚሊታሪ ኖት ኦንሊ ኦን ሬድ ሲኮስ በት ኦልሶ ኢንቴሪየር ፕሮቪንስ ዌር አክሱም ሆጅኖሚ ዋዝ ቻሌንጅድ ባይ ሎካል ሪሌን ና ሰቻስ ባጃ አገው ኪንግቢል እና ዮዲት ጉዲት የነበሩበት ሰዓት ነው። እነ ዮዲት ጉዲት ሁሉ የተነሱበት ዘመን ነበረ እና አይውላችሁ አክሱሞች ሊወድቁበት የቻሉ ምክንያት እንደነገርኳችሁ በምንድን ነው ማለት ነው በአረቦች በአዶሊስ በአረቦች እጅ መግባቷና ኢንተርናል ፋክተር ደግሞ ምንድነው ይሄ የምናየው ማለት ነው አክሱሞች በኢንተርናል ሪቤሊየን መገጠማቸው ያ ማለት ውስጣዊ አመፀኞች እነ ባጃ ህዝቦችና የአገው ህዝቦች ኢንክሉዲንግ ዮዲት ጉዲት የምትባሏ መነሳቷ አክሱም እንዲወድቅ ሆኗል ማለት ነው። ዜር ኢዝ ኢንተርናል ኮዝ ፎር ዘ ዲክላይን ኦፍ አክሱም። However, as a civilization, Aksum had profound impact upon the people of Horn of Africa and beyond on its successor, Zagwe Salamuk dynasty. በመጨረሻ አክሱም እንደ ሲቪላይዜሽንም ሆኖ ብዙ ነገሮችን አበርክቷል። በኦብሊስክ በአስተዳደር በአድሚኒስትሬሽን እና እንዲሁ ብዙ ቤተክርስቲያኑ በተለይ ቸርችስ በመገንባት አክሱም ሲቪላይዜሽን ይታወቃል። አክሱሞች ሲወድቁ ቀጣይ ፖለቲካል ሴንተሩ ሽፍት ያደረገው ወዴት ነው ማለት ነው ወደ ዛጉዌ ነው። ከዛጉዌ ለጥቆ ወዴት ነው ሽፍት ያደረገው ወደ ሪስቶሬሽን ኦፍ ሰለሙክ ዳይናስቲ ነው። ከዛ ጎንደሪያን ፔሪድ እያለ ይቀጥላል ማለት ነውና እነዚህን ነገሮች ማየት በጣም ያስፈልጋል ማለት ነው። እንግዲህ የአክሱምን ሁኔታ አይተናል። አክሱሞች እንዴት ዲክላይን እንደሆኑ ኢኮኖሚያቸው ምን እንደነበር በሃንድ ክራፍት እንደሚታወቁ እሱን ሁሉ መያዝ ያስፈልጋል ማለት ነው። እንግዲህ ቀጣይ የምናየው ዛጉዌ ዳይናስቲ ነው። ዘላስት ኪንግ ኦፍ አክሱም የሚባለው ድልናኦር ነው። ድልናኦድ እና የዛጉዌ ሩለር መራራ ተክለ ሃይማኖት ይባላል። ዘ ፈርስት ኪንግ ኦፍ ዛጉዌ ዳይናስቲ መራራ ተክለ ሃይማኖት ፋይት አጌንስት አት ዘ ባትል ኦፍ ጋይንት ላይ አሜን ዛጉዌ ማለት የዛጉዌ እንትኖች ወይም የዚህ አገው አካባቢ ሰዎች ከአክሱም ጋር የአክሱም ሶልጀር ተደባልቀው ነበረ።
የአክሱም ሶልጀሮች የማን ቅልቅል ነበሩ? የአገው ህዝቦች ቅልቅል ነበሩ። ያ ማለት የአክሱም ወታደሮች የአገው ወጣቶችን የጨመረ ነበሩ ሰራዊቱ እና ለመገልበጥ ወይም የአክሱምን ግዛት ወይም ኪንግደም ገልብጦ ዛጉዌ ዳይናስቲ ለማምጣት በጣም ቀላል ነበር። ምክንያቱም ሰራዊቱ እዛ ውስጥ ስለሆነ አገዎች እዛ ውስጥ ሰራዊት ስለነበር እና ፖለቲካል ሴንተሩ ፍሮም ኖርዝ ዋርድ ቱ ሳውዝ ዋርድ ነው ሽፍት ያደረገው። ኖርዝ ዋርድ ቱ ሳውዝ ዋርድ። ኖርዝ ዋርድ ማለት ሰሜን የነበረው ቱ ሳውዝ ዋርድ ላይ ሮሃ ወር ላሊበላ ፕሬዘንት ዳይ ኦፍ። ስለዚህ ሴንተር ኦፍ ዛጉዌ ማናት ማለት ነው? ሮሃ ወይም ላሊበላ ፕሬዘንት ዳይ ኦፍ ላሊበላ ምንላት ማለት ነው። እና የመሰረተው ማን ነው ማለት ነው? መራራ ተክለ ሃይማኖት ነው። አፍተር ዘ ዲክላይን ዘ ሴንተር ኦፍ አክሱም ዴይ ሽፍትድ ሳውዝ ዋርድ ቱ ኩባ ፍሮም ኖርዝ ዋርድ ቱ ሳውዝ ዋርድ ኢን ዘ ሃይላንድ ዘ ቴሪቶሪ ኦፍ አገው ኤርትራ ፕላቱ ኤንድ ጃማ ሪቨር ኢን ዘ ዌስት ብሉ ናይል ሪቨር። እስከዚህም ድረስ ሽፍት አድርጓል ነው። ዞሮ ዞሮ ፍሮም ኖርዝ ዋርድ ቱ ሳውዝ ዋርድ ሽፍት አድርጓል ነው። ዚስ አፒርስ ጋብ elite these apparently give አገው elite the opportunity to take part in Aksum state structure serving soldier and function ቅድም የነገርኳችሁ ነው። ይህን አገዎች ከአክሱም ነጥቀው የፖለቲካ ወይም ስልጣን የሚያዝ ዋና እንደ ኦፖርቹኒቲ የሆነላቸው ምንድነው? በአክሱም ስቴት ስትራክቸር እና በአክሱም ወታደርና ፋንክሽነሪዎች ላይ መደባለቃቸው ነበር። የአክሱም ወታደር አብዛኛው የአገው ልጆች ነበሩና በዚህ ምክንያት ነው እዛ ውስጥ የነበሩ ወታደሮች በቀላሉ ስልጣናቸውን ሲያዝ እንዲሆኑና ፍሮም አክሱም ቱ ዛጉዌ ዳይናስቲ እንዲሆን። ከዛ ባለፈ ተርተሪያል ፕሮማክሲሚቲ ነው። ተርተሪያል ፕሮማክሲሚቲ ማለት አሁን እየነገርኳችሁ ያለው ምንድነው? አንደኛ ፖለቲካል ሴንተሩ ከኖርዝ ወደ ሳውዝ ሽፍት ያደረገበት ዋና ምክንያቱ ምንድነው ሲባል አንደኛ አገዎች በዛን በአክሱሚት ላይ በአክሱሚት ወታደር ውስጥ ብዙ ብዛት ስለነበራቸው ነው። ሁለተኛ ደግሞ ጂኦግራፊካል ፕሮማክሲሚቲ ነው። ከአክሱም ግዛት ለጥቆ ያለው የአገው ህዝቦች ነበሩ የሰፈሩ ወደ ደቡብ ስንመጣ ማለት ነውና ጂኦግራፊካል ፕሮማክሲሚቲ ወይም ለጂኦግራፊ ተዛማጅና የተጠጉ መሆናቸው ወደ አክሱሚት ኪንግ የተጠጉ መሆናቸው ወደ አክሱሚት ግዛት የተጠጉ መሆናቸው በቀላሉ አገዎች ስልጣን እንዲይዙ አድርጓልና ዛጉዌ ዳይናስቲ የሚባል ተመስርቷል። ዛጉዌ ዳይናስቲ መስራቹ መራራ ተክለ ሃይማኖት ይባላል። መራራ ተክለ ሃይማኖት ደግሞ ዘ ላስት ኪንግ ኦፍ ድልናኦድ። ድልናኦድ ማለት ዘ ላስት ኪንግ ኦፍ አክሱም ነው። ሞሰብ ወርቅ ትባላለች ሴት ልጁ። እሷን ነው ያገባው። እሷን አግብቶ ነው ስልጣን ያዘውና የአማቱን ስልጣን ነው በቀላሉ ሊይዝ የቻለው ማለት ነውና በጂኦግራፊካል ፕሮክሲሚቲ ፕላስ ሜሬጅ አሊያንስ ማለት የጋብቻ ሜሬጅ አሊያንስ ማለት የጋብቻ ዝምድና መፍጠራቸው ምን አስነስቷል ማለት ነው? ፖለቲካ ሴንተሩ በቀላሉ ሽፍት እንዲሆን አድርጓል ማለት ነው። ላተር ሂ ኦቨርስሮን ሂዝ ፋዘር ኢሎ ኤንድ ቱ ኮንትሮል ዘ ፋዘር። በመጨረሻ መራራ ተክለ ሃይማኖት አማቱን ወደ ጎን በመተው ራሱ ስልጣን በመቆጣጠር ተክለ ሃይማኖት ዛጉዌ ዳይናስቲ መስርቷል ማለት ነው። እና የመርነ ክርስቶስ፣ ሀረብ፣ ላሊበላ፣ ኑክቶ ለአብ ይትባረክ የመሳሰሉ እነዚህ ሰክሰሰር ኦፍ ዛጉዌ ዳይናስቲ የዛጉዌ ዳይናስቲ ሰክሰሰሮች ናቸው ማለት ነው። ዛጉዌ ዳይናስቲ ሚል ሴንተር ኦፍ ቡግና ዋጌንድ ላስታ ሞስት ኤግዛክት አት አደፋ ኒር ሮሃ። ሴንተር ኦፍ ዛጉዌ ዳይናስቲ ኢን ቡግና ወረዳ ዋግና ላስታ አካባቢ ሞር ኤግዛክትሊ አት አደፋ ማለት ነው። አደፋ ናት ኒር ሮሃ ወር ላሊበላ ስር ያለ አደፋ ትባላል። ዘ ፈርስት ሴንተር ኦፍ ዛጉዌ ዳይናስቲ አደፋ ኦር ሮሃ ፕሬዘንት ዳይ ኦፍ ላሊበላ ምንለው ማለት ነውና እዛ ጋር ሴንተሩን አድርጎ ነው መራራ ተክለ ሃይማኖት የጀመረው። ዘ ተርተሪ ኦፍ ዛጉዌ ኪንግደም ተርተሪ እንዴት ነው ስንለው የአክሱምን ተርተሪ አይተናል አይደለ? በሳውዝ በማን እንዳለ ሞስት ሃይላንድ ፕሮቪንስ ኦፍ አንሸንት ኪንግደም ኦፍ አክሱም። ያ ማለት የአክሱምን ግዛት ጥንታዊውን የአክሱም ግዛት ሃይላንድ አካባቢዎችን አካቶ ኢን ዘ ኖርዝ ማለት ነው። ዳውን ኢን ዘ ኖርዝ ኦፍ ሸዋ እስከ ሰሜን ሸዋ ድረስ ኢን ሳውዝ ማለት ነው። ሌክ ጣና ደግሞ ሪጅን አካቶ ዘ ኖርዘን ፓርት ዋት ኢዝ ቱዳይዝ ጎጃም ኢን ዘ ዌስት በስተምዕራብ ደግሞ እስከ ጎጃም ድረስ ቦታዎችን አካሉ የያዘ ነው ማለት ነውና ተርተሪያል እስከምን ድረስ የሚለው መያዝ አለባችሁ። ተርተሩ እስከምን ያህል የሚለው በደንብ መያዝ ያስፈልጋል ማለት ነው። ከዛ ባለፈ አገው ሜንቴን አንሸንት አክሱሚት ትራዲሽን ያያችሁት አይደለ? አገው አንሸንት አክሱሚት ትራዲሽኖችን ሜንቴን ጠብቀዋል። ለምሳሌ በአክሱም ሰዓት ኢትዮጵያ ኦርቶዶክስ ቸርች አንኦፊሻል ስቴት ሪሊጅን ዛጉዌዎችም እንደዛ አድርገው ነው ያስቀጠሉት። ዛጉዌ ሩለርስ ሪኒውድ ካልቸራል ኤንድ ትሬድ ኮንታክት ዊዝ ኢስተርን ሜዲተራኒያን ሪጅን። ከኢስተርን ሜዲተራኒያን ሪሊጅን ጋር ሪሌሽን ነበራቸው። ዛት ሚንስ ላይክ ዛት ኦፍ አክሱም ዛጉዌ ሃቭ ኦልሶ ኤክስተርናል ሪሌሽን ዊዝ ኤክስተርናል ፓርት ኦፍ ዘ ወርልድ። የውጭ ግንኙነት ነበራቸው ነው። የውጭ ግንኙነት ነበራቸው ምኖቹ አገዎቹ ላይክ ዛት ኦፍ እንደ አክሱሞቹ የውጭ ግንኙነት ነበራቸው ነው። ሞስት ኢምፖርታንት ኤክስፖርት አይተም አላቸው ኢንክሉድ
ስሌቭ ባሪያዎችን፣ አይቦሪ፣ ስፒስ፣ ከተን እነዚህ የመሳሰሉትን ምን ያደርጋሉ ማለት ነው ኤክስፖርት ያደርጋሉ። ኢምፖርት የሚያደርጉት ደግሞ ጥጥ፣ ሲሊቨር፣ ካበን፣ ቬስል እነዚህ ደግሞ ሜጀር ኢምፖርት አይተም ናቸው ማለት ነው። ኮይኖችን ኢምፖርት ያደርጋሉ ነው። ዞሮ ዞሮ እናንተ የምትይዙት አገው ዛጉዌ ዳይናስቲ ሃብ ዜር ኦን ኤክስተርናል ሪሌሽን ዊዝ ኤክስተርናል ፓርት ኦፍ ዘ ወርልድ። ይሄ ካለ ኤክስተርናል ሪሌሽን አለ ካልነ ዋት አር ዞስ ኢምፖርታንት ኤክስፖርት ኤንድ ኢምፖርት አይተም የሚለውን መያዝ ያስፈልጋል ማለት ነው። ፋርዘር ሞር ዛጉዌ ፔሪድ ወዝ ጎልደን ኤጅ በኢትዮጵያ ጎልደን ኤጅ ይባላል። አያችሁት አይደለ? ጎልደን ኤጅ ነው የሚባለው። ምክንያቱም ጎልደን ኤጅ የተባለበት ለምን መሰላችሁ? በኢትዮጵያ ባሉት ዘመናት ውስጥ አትሞስት ጎልደን ኤጅ የተባለበት በጣም ሰላም የሆነበት ዘመን ነው። ሰላም የሆነበት በጣም ስቴብል ሰላም የሆነበት ዘመን ኢትዮጵያ ከአክሱምም በበለጠ መልኩ ሰላም የሆነችበት ዘመን ነው። ስቴብል ጎልደን ኤጅ የተባለ ለዛ ነው። ኖት ኦንሊ ሰላም የሆነችበት ብቻም ሳይሆን ብዙ ህንፃዎች የታነጹበት። በተለይ ላሊበላን ስናስብ 11 ውቅር አብያተ ክርስቲያናት ጎልደን ኤጅ የተባለበት ጎልደን ማለት ወርቅ ነው። ያ ማለት ወርቃ ወርቅ ጥበቦች የተሰሩበት ነው። ሰላም የሆነበት ነው። ዛጉዌ ዳይናስቲ ስትሮንግ አርሚ ከመመስረት ይልቅ ትልቅ ዳግማዊ ኢየሩሳሌምን በኢትዮጵያ ውስጥ ለመገንባት 11 ውቅር አብያተ ክርስቲያንን ሰርተዋል። ዛጉዌዎች ከአክሱሞች የሚለዩት it is not have a strong army። ዛጉዌዎች ጠንካራ ወታደር የላቸውም ነበር። በጀታቸውን ለወታደርና ለሰራዊት ከሚያፈሱት ይልቅ ቤተ ክርስቲያንና 11ዱን አብያተ ክርስቲያን ያ ማለት ኢየሩሳሌም ድረስ ህዝባችን እየሄደ ከሚሳለም ቅዱስ ቦታን እዚህ ዳግማዊ ኢየሩሳሌም መተካት አለብን በሚል 11 ውቅር አብያተ ክርስቲያን ሰርተዋል። ከአንድ ፍልፈል ድንጋይ ማለት ነው። 11 ውቅር አብያተ ክርስቲያን የሰሩበት ዋና ምክንያቱ አንደኛ የቅዱሱን ጉዞ በሚል ኢየሩሳሌም ድረስ የሚሄደው ህዝብ በኢትዮጵያ በመተካት ኢትዮጵያ ውስጥ ዳግማዊ ኢየሩሳሌምን ለመስራት ነው። ዳግማዊ ኢየሩሳሌም መሰራቱ በዛን ሰዓት ትልቅ ጥበብ ወስዶበታል። ይህ ጊዜ እንዳጠቃላይ ጎልደን ኤጅ ይባላል። ይህ ማለት ፖለቲካዊ ብቻ አይደለም ሰላም የሆኑት። ጎልደን ኤጅ የተባለበት ምክንያቱም እየነገርኳችሁ ነው። እና ጎልደን ኤጅ የተባለበት ዋና ምክንያቱ ፖለቲካዊ ሰላም ስለሆነ ብቻ አይደለም። በዘመኑ የነበሩ ጥበቦች አስደናቂ ነበሩ። እነ ቅዱስ ላሊበላ ማለት የላሊበላ ውቅር አብያተ ክርስቲያን የተገነቡት ሌሎቹ ሲገነቡ በጣም ፔይንቲንግ እና የሃይማኖት ጉዳዮች በጣም እንትን ያሉበት ደስ የሚል ጥበቦች እየታዩበት የተሰሩበት በመሆኑ ይሄ ላሊበላ የሚባለው ጎልደን ኤጅ እየተባለ ይጠራል። ዛጉዌ ሩለርስ ቤስ ነው ኮንስትራክሽን ኦፍ ኬቭ ዋሻዎችን ሴሚ ዩኒን ሞኖሊቲክ ቸርችስ 11 ውቅር አብያተ ክርስቲያን ሰርቷል። በዛጉዌ ፔሪድ ማለት ነው። ኢን ዘ ሰከንድ ሃፍ ኦፍ 11 ሴንቸሪ 11 ውቅር አብያተ ክርስቲያን ሰርቷል። 11 አብያተ ክርስቲያን መስራቱ ደግሞ ዜር ኢዝ ጎልደን ኤጅ እንዲስ ወርቃማ ጊዜ ፈርስት ኦፍ ኦል ወርቃማ ጊዜ የተባለበት የአክሱም ንጉስ ማን ነው? የዛጉዌ ንጉስ በዛን ሰዓት በውጭ ክሩሴድ ነበር። ክሩሴድ ማለት መስቀለኛ ጦርነት ማለት ነው። ዘዋር ቢትዊን ዘ ክርስቲያን ኤንድ ዘ ሙስሊም ክሩሴድ የሚባል ነበርና ዛጉዌ ኪንግ ላሊበላ ኑ አግዙን ሲሉ አይ እኛ እንሳተፍም ተብለዋል። እኛ ጦርነት አንሳተፍም ብለው በመጨረሻ ከኢየሩሳሌም ቦታ ተሰጥቷቸዋል ለዛጉዌዎቹ ማለት ነው። ዛ ጦርነት ላይ ባለመሳተፋቸው ቦታ ተሰጥቷቸዋል ለዛጉዌዎቹ እና ጦርነት የሌለበት ዘመን ነው ይሄ ዛጉዌ ፔሪድ የሚባለው። ከጦርነት ይልቅ በቅርጻ ቅርስና ቤተክርስቲያን ማለት ቸርቾችን በመገንባት የተኖሩበት ዘመን ነውና ጎልደን ኤጅ እየተባለ የሚጠራ ከብዙ ትርጉም አንጻር ነው። ዛጉዌዎች እንግዲህ ኬቭ በሶስት ከፍሎ ያያቸዋል። ኬቭ አለ፣ ሴሚ ኬቭ አለ፣ ሞኖሊቲክ አለ። ኬቭ ምንለው ዜር ኢዝ ዲኮሬሽን ኢንሳይድ ከውስጥ ዲኮሬሽን አለ። ኦልሞስት ሲሚላር ዊዝ ናቹራል ኬቭ ነው። ቤተ መስቀል የሚለው አለ። እዛ ብትሩ ታገኙታላችሁ ላሊበላ። ሰም ዲኮሬሽን ኢንሳይድ ከውስጥ ትንሽ ዲኮሬሽን አለው። ኦልሞስት ሲሚላር ዊዝ ናቹራል ኬቭ በቃ ከዛው ከዋሻው ጋር ተመሳሳይ የሆነ ከውስጥ ግን ትንሽ ዲኮሬሽን ያለው ዋሻ ነው። ሴም ኬቭ ደግሞ ዲቴል ኢንተሪየር ዲኮሬሽን ከውስጥ በጣም ዲኮሬት ያደረገ ነው። ፓርሻል ዲኮሬሽን አውትሳይድ ከውጭ ስታዩ ደግሞ ፓርሻል የተወሰነ ዲኮሬት ሆኗል። ከውስጥ ግን በጣም ዲኮሬት አለ ማለት ነው። ዜር ሩፍ ዌል አር ስቲል አታችድ ሩፍም እንትኑም አለው ነው። ቤተ ደናግል፣ ቤተ ደብረ ሲና ሚካኤል፣ ቤተ ጎልጎታ የመሳሰሉት እነዚህ ሰሚ ይሁን ናቸው።
ሞኖሊቲክ ደግሞ ምን ላቸዋለሁ? ዘይ አር ኮምፕሌትሊ ሴፓሬት ኬር ኮምፕሌት ሴፓሬት ያ ማለት ከምድር ከግራውንድ ኮምፕሌትሊ ሴፓሬት ሊሆኑ ናቸው። ለምሳሌ ቤተ ጊዮርጊስን ብታው ኮምፕሌትሊ ሴፓሬት ሊሆኑ ናቸው። ሴፓሬት ከርብድ አውት ፍሮም ሰራውንዲንግ ሮክ ዙሪያ ካለው አለት የተቀረጹ ኮምፕሌትሊ ማለት ነው፣ ብቻቸውን የቻሉ። ኬብና ሴሚ ሂዊንግ ግን የተያያዙ ናቸው ከዛው ከአለቱ ጋር። ኬብ ምንለው ትንሽ ዲኮሬት ውስጥ ላይ ብቻ ትንሽ ዲኮሬት ያለችው እንጂ እዛው ዝም ብሎ ምድር ነው። ሴሚ ሄብ ደግሞ ውስጡ በጣም የተዋበ ነው፣ ከውጭ ግን የተወሰነ ዲኮሬት ያለው ነው። ሞኖሊቲክ የምንለው ደግሞ ቤተ አማኑኤልና ቤተ ጊዮርጊስን ሲይዝ፣ ቤተ ማርያምና ቤተ መድኃኔዓለም ሲይዝ፣ ሞኖሊቲክ ደግሞ ኮምፕሌትሊ ከርብድ የሆነ ነው፣ የተቀረጸ ሙሉ በሙሉ ብቻውን የሆነ ማለት ከአለቱ ውጭ። ያ ማለት ውስጡም ውጩም ኮምፕሌትሊ ዲኮሬት የጸዳ ማለት ነው፣ ዲኮሬት የሆነ ነውና ይሄን እዛው እያዩ ይሻላል። አሞንግ ዘ 11 ቸርች ኦፍ ላሊበላ ቤተ መድኃኔዓለም ዘ ላርጀስት ከ11 ውቅር አብያተ ክርስቲያን ውስጥ ቤተ መድኃኔዓለም ትልቁ ነው። ቤተ ጊዮርጊስ ደግሞ ዘ ሞስት ፋይናሊ በጣም ደስ የሚልና በጥሩ ሻፕ የተሰራ እንዲሁ ከክሮሱ ጋር ሲያወጥ በጣም ዘ ሞስት ፋይነስት የሚባለው ማነው? ቤተ ጊዮርጊስ ነው። ዘ ሞስት ላርጅስት የሚባለው ማነው? ደግሞ ቤተ መድኃኔዓለም ነው። ይሄን ሄዶ ማየት ነው የሚሻለው። ላሊበላ ይሄን ያደረገው ለምንድን ነው ሲባል ሁለተኛ ኢየሩሳሌም በኢትዮጵያ ለመገንባት ነው። በዛን ሰዓት የኢትዮጵያ ሕዝቦች ኢየሩሳሌም ድረስ እየሄዱ ጉዟቸውን ለመቀነስ ሲባል ሁለተኛ ኢየሩሳሌም በኢትዮጵያ ውስጥ እንስራ በሚል ቅዱስ ላሊበላ ለ7 ቀን ድንጋይ ይዞ ጾም ጸሎት አድርጎ ነው ይሄን ያደረገው ይባላል። እሱ ሪሊጂየስ ትርጉማ ነው፣ ማየት ይቻላል። ላሊበላ went to establish second Jerusalem and mitigate our difficult which Ethiopian Christian encourage their journey to Holy Land ወደ ቅዱስ ቦታ ድረስ እየሄዱ ያን ልፋታቸውን ለመቀነስ ጉዟቸውን ለመቀነስ በኢትዮጵያ ሁለተኛ ኢየሩሳሌምን ሰከንድ ጀሩሳሌም በኢትዮጵያን ተካ ብሎ ነው እንግዲህ እንደዚህ ያደረገ ማለት ነው። ዛጉዌ ዳይናስቲ came to end due to the internal እንግዲህ መውደቅ አይቀርም። የዛጉዌ ፖለቲካ ሁኔታቸውን ስናይ they have internal and external relation ነው። ፖለቲካ ሁኔታቸውን የዛጉዌዎችን ስናይ ምንድነው ኢንተርናልም ኤክስተርናልም ግንኙነት አላቸው። ኤክስተርናል ግንኙነታቸው አብዛኛው ከሜተኒያል ወርልድ ጋር ነው። አብዛኛው ከሙስሊሙ ጋር እንደውም ግንኙነት ያደርጋሉ እና በክሩሴድ ላይም አልተሳተፉም ነበር። በዚህም ከኢየሩሳሌም ቦታ እንዲያገኙ ሆኗል። ዛጉዌዎቹ ኢኮኖሚያቸው ግብርናም ነው፣ ንግድም አለ። ሁለተኛ ፔይንቲንግ እና አርኪቴክቸር ነው። በቃ ከዛጉዌዎቹ ከአክሱሞቹ አይለዩም። ኦፊሻል ስቴት ሪሊጅን አሁንም እምነታቸው ምንድነው? ኦርቶዶክስ ክርስቲያኒቲ ኢዝ አን ኦፊሻል ስቴት ሪሊጅን። እንደዚህ አይነት ነገሮች አሉ። ዛጉዌዎቹ ካበረከቷቸው ነገሮች ውስጥ እንግዲህ ላሊበላን ማየት ነው። ላሊበላን ማየት ነው። ዛጉዌዎቹ ምን አበረከቱ ቢባሉ ላሊበላን ማየት ነው። ላሊበላን አበርክተዋል። ሌላ ቅርጻ ቅርሶችን ብዙ ነገሮችን አበርክተዋል ላሊበላ ጨምሮ ማለት ነው። ነገር ግን አሁን ዛጉዌ ዳይናስቲ መውደቅ አይቀርምና ዜር ኢዝ ዲክላይን፣ በተለይ ኢንተርናል ፕሮብሌም ሮያል ሴሴሽን የስልጣን ሽኩቻ ወይም ይሄ ንጉሳዊ ሽኩቻ የሚባለው ኦፖዚሽን ፍሮም ግሩፕ ክላይም ዲሴንት ፍሮም አንሸንት ሩል ኦፍ አክሱም ከአክሱም ዲሴንት ያደረጉ የአክሱም ልጆች ነን ከአክሱም የመጡ በተለይ አክሱም የሰሎሞኒክ ዘር ግዛት ነውና ያ መመለስ አለበት ብለው የሚያምኑ አክሱም ማነው ዛጉዌ ኪንግ ኢሌክቲሜት ሩለር ነው፣ ህገ ወጥ ቅቡልነት የሌለው ሩለር ነው ብለው ያምኑ ነበር። እና ከዛ የመጡ በተለይ እነ ይኩኖ አምላክ ነው ማለት ነው። who claim descent from the last king killed down የሱ ዘር ነኝ የሱ ልጅ ነኝ። organize his force የራሱን ኃይል በማደራጀት with the assistance of ecclesiastic hierarchy ማለት የቤተ እነዚህ አንዳንድ እንትኖችም ይረዱት ነበር እና engage in the last king of Zagwe ይትባረክ at battle እና ጋይንት ላይ ነው የገጠሙ። ጋይንት ማለት ፕሬዘንት ዳይ ኦፍ ሳውዝ ጎንደር ደቡብ ጎንደር አካባቢ ይትባረክ was killed ይትባረክ means the last king of Zagwe dynasty ኪላት ጋይንት ኤንድ ይኩኖ አምላክ ቱ ዘ ስቴት ፓወር ማርክድ ዘ ሪስቶሬሽን ኦፍ ሰሎሞኒክ ዳይናስቲ ምንድነው? የሰሎሞኒክ ዘር አክሱም ላይ በሰሎሞኒክ ዙፋን ነው የሰሎሞኒክ ዘር ብለው ስለሚያምኑ ማለት ነው። ይሄ ይታወቃል። የነ ንግስት ሳባና የነ አዜብ ታሪክ ማለት ነው። ወጣ ስለሚል መናገር አንችልም። ነገር ግን ምንድነው ዛጉዌን ኢሌክቲሜት ሩለር ብለው ነው የሚጠሩት ከሰሎሞን ዘር ሐረግ ያልሆነ። ስለዚህ የሰሎሞን ዘር ሐረግ መመለስ አለበት። አክሱሞች ይዘውት ነበረ፣ እነዚህ ግን አሸንፈው ወስደውታል። ስለዚህ ዘይ አር ኢሌክቲሜት ሩለር ዘ ኪንግ ኦፍ ዛጉዌ ኪንግ ኢዝ ኢሌክቲሜት ሩለር፣ ስለዚህ መመለስ አለበት ብለው ኢንተርናል ሴሴሽን ገጥሟል። ይሄ ኢንተርናል ሴሴሽን ከየት መጣ ሲባል ከነ ይኩኖ አምላክ ነው። ይኩኖ አምላክ ነው ማለት ነው። ስለዚህ ዘ ሌደር ኦፍ ሪስቶሬሽን ኦፍ ዳይናስቲ የሚመልሰው ማን ነው ማለት ነው? ይኩኖ አምላክ ነው። ሁኩላይም ዲሴንት ፍሮም ድልና ወድ ማለት ነው። እና በመጨረሻ አዩ መግጠም ነው። ገጠሙ አት ባትል ኦፍ ጋይንት ላይ ይትባረክ ኪልድ ሆኗል። ዜር ኢዝ ሪስቶሬሽን ኦፍ
ሰሎሞኒክ ዳይናስቲ። ሪስቶር ማለት መመለስ ማለት ነው። ሪሶርጅመንቶ ማለት ነው። ሪሶርት ዘ ሰሎሞኒክ ዳይናስቲ ሪስቶር ዳረገ ማለት ነው። እና እሱ የማን ገዥ ሆነ ማለት ነው? የሰለሞኒክ ሩለር ገዥ ሆነ ማለት ነው። እንግዲህ ሰለሞኒክ ዳይናስቲ የሚባለው ከ1270 ጀምሮ ነው። ከ1270 እስከ ኃይለ ሥላሴ ድረስ ሰለሞኒክ ዳይናስቲ ይባላል። የሰለሞን ግዛት በዛ ነው ቀጥሎ የመጣው ዙፋኑ ማለት ነው። ስለዚህ ለ700 ዓመታት ያህል ቆይቷል ማለት ነው። ሰለሞኒክ ዳይናስቲ የምንለው ከይኩኖ አምላክ ጀመራል 1270 ላይ ከ1270 እስከ 1974 ኃይለ ሥላሴ እስከወደቀበት ድረስ ሰለሞኒክ ዳይናስቲ ነው እየተባለ የሚጠራው። ዛጉዌዎች ምናቸው? ኢሌክቲሜት ሩለር ነው የተባሉት። ኢሌክቲሜት ሩለር የተባሉበት ዋና ምክንያቱ ምንድን ነው? ከሰለሞን የዘር ሐረግ ስላልሆኑ ተብሎ ስለሚጠራ ነውና ይህን ነገር በደንብ መያዝ ያስፈልጋል። ዞሮ ዞሮ ሁ ሪስቶር ሰሎሞኒክ ዳይናስቲ ይኩኖ አምላክ ማለት ነው። ሌላው ኢስት፣ ሴንትራል፣ ሳውዘርን፣ ዌስተርን ስቴት የሚባሉ ኢስተርን ስቴቶች አሉ፣ ሴንትራል ስቴቶች አሉ፣ ሳውዘርን ስቴቶች አሉ፣ ዌስተርን ስቴቶች አሉ። እንግዲህ ከእነዚህ ስቴቶች ውስጥ የመጀመሪያው ቢዛሞ ናት። ቢዛሞ የሚባለው ኪንግደም ኦፍ ሎኬቲንግ ሳውዝ ቤንድ ኦፍ አባይ አካባቢ የአባይ ደቡብ መታጠፊያ ኦፖዚት ኦፍ ጎጃም አራውንድ ከረንት ወንበራ ኤሪያ ኢት ኢዝ ፋውንድ 8th ሴንቸሪ ዘ ኤርለስት የምትባለዋ ስቴት ናት ቢዛሞ የምንለው እና ኢት ሳውዝ ዌስት አካባቢ የሚገኝ ነው። ዳሞትም አሉ፣ ኢናሪያም ጋፋትም አሉ። እሱም በደንብ መያዝ ያስፈልጋል ማለት ነው።